ደግሞ ሲመጡ ርዕሳቸው ይሄ ነው እንዳያችሁት። የኢሳያስ አፈወርቂ የዛቻና የክስ ንግግር በማን አንደበት? በአንዳርጋቸው ጽጌ አንደበት። ኢሳያስ ይዝት ማለት ነው። ሶ የባንዳዎቹ ድንጋጤ በብዙ መልኩ የሚገለጽ ነው። አንደኛው በራሱ በዚህ በአንዲ ልጆች በኩል ያለው ድንጋጤ ነው። እሱን ትንሽ ማንሳት ፈልጋለሁ። እነዚህ የአንዲ ልጆች ድንጋጤ የአንዲ ልጆችን ታውቃቸዋላችሁ? አንደኛው ፕሮፌሰር መሐመድን ያመጣል፣ አንደኛው አንዳርጋቸውን ያመጣል። በቃ እየተመጋገቡ ነው የሚሄዱት የተሰባበሩ ሽማግሌዎች እና የአንዲ ልጆች ያው አንዳንዶቹ አርበኛ ነን ብለዋል፣ ጋዜጠኛ ላለ ማለት ነው። የአማራ ፋኖ ነን ብለዋል። የአንዲ ልጆች ደንግጠዋል። ለምንድን ነው የደነገጡት? የደነገጡበት ምክንያት ሻዕቢያ የመጣበት እና አንዳርጋቸው እነ መሐመድ ሀሰን ቦልድ ሆነው የመጡበት ምክንያት ያጋልጣቸዋል እነ የአንዲ ልጆችን። ምክንያቱም ኢሳያስ አስቦበት አጥንቶ የኢሳያስ ፕሮፓጋንዳ ክፍል ማለት ነው ሆን ብሎ ነው ይዞ የመጣው። የአንዲ ልጆች ደግሞ አገም ጠቀም እንዲታወቅባቸው አይፈልጉም። እንደምታውቁት ሶ የኦሮሞ ማህበረሰብ የኦሮሞ ልሂቅ ሊሸሸን ነው እና ሴንስ ጥላቻ የላቸውም እያልኳቸው አይደለም፣ ግን በሚታይ መልኩ ሊሸሸን ነው የሚለውን አይፈልጉትም የአንዲ ልጆች። እና ዋሽንግተን ዲሲ ያለው የአንዲ ልጆች ፕሮፌሰር መሐመድ ሀሰን የሚለዋል እንደው ፕሮፌሰር ዋኮት እንደው ፕሬዚዳንት ኢሳያስ ምን አለበት ኦሮሞማ ባይል ኖሮ እንደው ሌላ ቃላት ቢፈልግ እኮ ይሻል ነበር እያለ ያለቃቅሳል። እኔ መቼ እንደሚያድግ አላውቅም። መቼ እንደሚያድግ እንደ አንዳርጋቸው መጥቶ አማራ አይደለህም ሲለው እንደው በዚህ ዴፊኒሽን መሰረት እኔ አማራ ሆናለሁ አልሆንም ማለቃቀስ እንዴት ነው ሰው እድሜ ልኩን የዘንዶ ጉድጓድ እየለካ የሚኖረው ክሩን እየሰደደ እድሜ ልክን ጥቅም አግኝተህ ሊሆን ገንዘብ አግኝተህ ሊሆን ደግሞ ሰውን ይናገራል። ገንዘብ ምናምን ጥቅም አግኝተህ ይውላል። እኔ አይደለሁም በአይሮፕላን ስንሸረሸር የነበረው ጠቅላይ ሚኒስትሩ እያልኩ የሄድኩት እያንዳንዱ ጀነራል እግር ስር ስወድቅ የነበረው አልወደኩም፣ አልሄድም ያልኩት ስትወድቅ ከርመህ አሁን ዛሬ እንትን ስትል እና እንደው ያን ያንዳርጋችሁን እንደው የአማራ የሚባለው ዴፊኒሽን አንተ ያመጣው እኔ የለውበትም ማለት ነው። እኔ ከሌለውበት አማራ ዴፊኒሽን የት ጋር ነው ያለው ሲል ሰማሁት እና አዘንኩኝ፣ በጣም አዘንኩኝ። እና አንዲ ብልጥ ነው አጽናን ነው። አይዞ አማራ ለአማራ የታገለ ሁሉ ፋኖን የደገፈ ሁሉ ትጥቅ ትግሉን የደገፈ ሁሉ አማራ ነው። በእኔ ዴፊኒሽን አማራ ማለት ትጥቅ ትግሉን የደገፈ ፋኖን የደገፈ ነው። አማራ ሆኖ እኮ ትጥቅ ትግሉን ያልደገፈ በአንዳርጋቸው ትርጉም አማራ አይደለም። በነገራችን አዲስ ዴፊኒሽን ይዤ መጥቻለሁ ብሎ አጽናናው። ከዛ በኋላ እንደውም አርበኛ በሉኝ አለ። ከዛ በኋላ አርበኛ ነኝ አለ መጥቶ። አሁን ደግሞ የጋበዘው ፕሮፌሰር መሐመድ ሀሰን ነው። ሚዲያውን አይቶታል፣ ሞኒተር አድርጓል። ሞኒተር ሲያደርግ የኦሮሞ ሊቅ እሳት ጎርሶ እየጠበቀ እንደሆነ አይቷል። ስለዚህ ምን አለ እንደው ፕሮፌሰር መሐመድ ሀሰን ይሄ የኦሮሞማ የሚለውን እንደው ፕሬዚዳንቱ ባያነሱት መቼ ነው ጊዜውም አይመስለኝም፣ ጊዜው አይደለም፣ እርሶም ባያነሱት እኔ ወንድም የዘንዶ ጉድጓድ በክርንህ ትለካለህ የምንለው ለዚህ ነው። የገባህበት ረመጥ እግርህም እጅህም ብቻ አይደለም የሚቆርጠው። ለጊዜው ተጠቅመ ሊሆን ይችላል። እነዚህ ሰዎች ግን
ይሄንን ቃል ይዘው ሲመጡም ዴሊብሬትሊ ነው የመጡት። ፕሮፌሰር መሐመድ ሀሰንም የነገረ እሱን ነው የነገረ። ምንድን ነው? አይ ትርጉሙ ካልገባቸው እኛ እናብራራላቸዋለን ትርጉሙ ካልገባቸው ለኦሮሞቹ ጋር አትስጋ። እንደውም ሂድና ዋነኛ የኦሮሞማ አቀንቃኙን ፕሮፌሰር መሐመድ የሚባል አለ ከአሰፋ ጀለታ ቀጥሎ አግኝቸው ነበር፣ እሱን ጠይቀው ይለዋል። የኦሮሞማን ክራፍት ካረጉት ሰዎች ከፈጠሩት ሰዎች እኮ አንዱ ነው ያ ሰውዬ። እና ጭንቀት ውስጥ ነው የገቡት። ለፕሮፌሰር መሐመድ ሀሰን ግን ጉዳዩ አይደለም። ለአንዳርጋቸው ጉዳዩ ኦልሬዲ ሚሴንጀር ነው፣ ተልከዋል። እንደ ቱቦ አስተላልፉ ተብሎ ተልከዋል። ስለዚህ እነዚህ አንዲ ልጆች ጭንቀታቸው ይገባኛል። ጭንቅ ጥብብ ሲላቸው አያለው። ግን ዋንስ ገብተህበታል፣ ነገ ከነገ ወዲያ ነው የሚቆጭህ። ቢኮዝ ይሄንን ነገር ኢሳያስ አፈወርቂ የኤርትራ ፕሮፓጋንዳ ክፍል ሲያመጣው አስቦ አቅዶ ነው ያመጣው። አስቦ አቅዶ እንደመጣው ታውቃላችሁ። የእናንተ ችግር ምንድን ነው? ትጋለጣላችሁ። እንደ ፕሮፌሰር መሐመድ ሀሰን ራቁታችሁ መታየት አትፈልጉ። እንደ አንዳርጋቸው ጽጌ ራቁታችሁ መታየት አትፈልጉ። እነሱ ደግሞ ወስነዋል፣ ራቁታቸው መታየት ወስነዋል። በዚህ እድሜያቸው ራቁታቸውን ለመታየት ወስነዋል። አንዳርጋቸው ችግር የለበትም። አንዳርጋቸው አወራ፣ ለምን አልመለሰም? የወልቃይት መሬትን ዘርፈሃል ስለው መልስ ሰጥተዋል። አይሰምታችኋል? ጠየቁት ጋዜጠኞቹ። እንደው እንደዚህ እየተነሳ ወልቃይት ላይ መሬት ዘርፈሃል እየተባልክ ነው ብለው ጠይቀውት አይጠይቁትም። ራቁቱን ስለሆነ ማለት ነው። ራቁቱን ቆሟል። ስለዚህ እነዚህ ሰዎች በዚህ በመሐመድ ሀሰን መጠን በአንዳርጋቸው መጠን ራቁታቸው መታየት አይፈልጉም። ተደብቀው ነው መኖር የሚፈልጉት። እነዚህ ግን ኖ እኛ በደረሰን ትዕዛዝ መሰረት ኦሮሞ ጋር ኦሮሞ እንላለን። የራስ ጉዳይ ነው፣ አንተ የራሳችሁ ጉዳይ ነው። ስለዚህ ያ ይዘው የመጡት ጉዳይ ለአንዲ ልጆች ጭንቅ ሆኖባቸዋል። ለዚህ ነው ወጥቶ የኢሳያስ አፈወርቂ ዛቻ እና የክስ ንግግር በአንዳርጋቸው ጽጌ ሲፈተሽ የተባለ እይታ ሲባል እሱ ነው የመጣው። ቢኮ ችግር የለበትም አንዳርጋቸው ኦልሬዲ ራቁቱን ቆሟል። አንዳርጋቸው መለመላውን ነው ያለው። እነሱ ትንሽ እንደው የተወሰነ ልብስ ለብሰው መታየት ይፈልጋሉ። ሶ ይሄ አንዱ አደጋ ነው ማለት ነው። በፍጹም ሊለውጡት አይችሉም። ኦልሬዲ የታቀደ የታሰበበት ፕሮጀክት ነው። የደቡብ የሰሜን የሚል ፕሮጀክት የታሰበበት ነው። የኩሽ የሴም የታሰበበት ነው። ኦሮሞማ ምናምን የታሰበበት ፕሮጀክት ነው። በታሰበው ፕሮጀክት ውስጥ ኢሳያስ ዝም ብሎ አይደለም ያወራው፣ አቅዶ አስቦ ፕሮፓጋንዳ ክፍሉ የሰጠውን ነው የተናገረው። አንዳርጋቸው ዝም ብሎ አይደለም የሚያወራው፣ ቱቦ ነው። መሐመድ ሀሰን ዝም ብሎ አይደለም የሚያወራው፣ ቱቦ ነው። እነዚህ ሰዎች ግን ራቁታቸውን ሊቆሙ አልፈለጉም። ሉክ ስለዚህ ይሄ አይነት ነገር የጭንቀት የድንጋጤ ሩጫ ውስጥ እንዲገቡ አድርጓቸዋል። አሁን መጥተው እንዲህ ማለት ነው፣ ስለዚህ ሌሎችንም ማብራራት አለብን ምናምን የጀመሩት ለዛ። የኢሳያስ አፈወርቂ ተላላኪዎች ባንዳዎች ያሉበት የገቡበት ጭንቀት በዚህ ደረጃ ሊገለጽ የሚችል ነው ማለት ነው። በመጨረሻ አስመራ ድረስ የተጋበዙ የህወሓት የፕሮፓጋንዳ ክፍል ሰራተኞች ናቸው። እኔ ስለነዚህ ብዙ ማውራት አልፈልግም። ቅድም አንስቼዋለሁ፣ ምክንያት ማሳጣት የሚለውን አንስቻለሁ። እነዚህ ግን አስመራ የሄዱ በተለይ ከዋሽንግተን ዲሲ የሄዱ ከመቀሌ የሄዱ ሰዎች አንድ ጥያቄ ብቻ ልጠይቃቸው ነው የምፈልገው። የምጠይቃቸው ምንድን ነው? እባካችሁ
ወደ መቀሌ ስትመለሱ እባካችሁ ወደ ዋሽንግተን ዲሲ ስትመለሱ አስመራን እንዳየናት የሚል መጣጥፍ ጽፋችሁ አሰሙ። አንዱ መለመናችሁ እሱ ማለት የምጠይቃችሁ መለመን ሳይሆን አስመራን እንዳየዋት፣ ምጽዋን እንዳየዋት፣ አሰብን እንዳየዋት ብላችሁ እባካችሁ እንደው አሰሙን። በቃ አንድ የሆነ ሰው ቦት ሚዲያ ላይ አይ ቲንክ እንደሱ ጋር ነው እንትን ፓሪስ ምናምን ሲሉ ነበረ የሚል እነማን እንደሆነ አላወኩም። በደንብ ልገባ ስል ነው በጫፍ ያሰማሁት ከይቅርታ ጋር። ማል ሚዲያ አስመራ ፓሪስ ሆናለች የሚል ፓሪስ መቀሌ አንዷ መቀሌ ክፍለ ከተማ ቆማ ትስቅባታለች። አስመራ አንዷ የመቀሌ አንዷ ክፍለ ከተማ ነው ያልኩት፣ ቆማ ነው የምትስቅባት። አዝናለሁ እኔ አስመራ ላይ ይሳቅባት አስመራ እያልኩ አይደለም። እንዲሳቅባትም አልፈልግም ነበር። ግን መቼም ታሪክ ራሱን ይደግማል። አርስቶትል ነው አይደል የሚለው ታሪክ ራሱን ሲደግም ቧልተኛውን ይደግማል ነው የሚለው አርስቶትል መሰለኝ። ይቅርታ ቧልተኛ በሆነ መንገድ ታሪክ መጀመሪያ በአሳዛኝነት ይደግማል፣ በአሳዛኝነት ይመጣል፣ ቀጥሎ ግን ቧልት ይሆናል ይላል ታሪክ ራሱን ሲደግም። እኔ የማየው በሙሉ ቧልተኛ ታሪክ ነው። ታሪክ እየተደገመ የአንዲ ልጆች ሄዱ አስመራ። እኔም እዛ ሚዲያ ነበርኩ አስመራ ሲሄዱ። የፓርት ኦፍ ዘ ሚዲያ ነኝ። ሰው ራሴን አውጥቼ አይደለም የምናገረው። አስመራ ከሄዱ በኋላ እንዳያችሁት ኢሳያስ አፈወርቄን ቃለመጠይቅ ጠየቁት ምናምን። ስንቶቻችሁ እንደምትው አላውቅም። በቡሊቲን እንደታተመለት ታውቃላችሁ ለኢሳያስ። እኔ ኦፕሬሽን ክፍል በነበርኩ ሰዓት ኢሳት አንዱ ቢሮ የታሸገ ቢሮ ግማሽ የሞላው የኢሳያስ የቃለመጠይቅ ወደ እንግሊዝኛና ወደ አማርኛ ተተርጉሞ መጽሐፍ ይሆናል ታውቃላችሁ። አንዱ ኢሳት የሚሰራው እሱን ነበር። አንድ የሆነች ትንሽ ስቶር አለች። ስቶሯ ግማሽ የኢሳያስ አፈወርቄ የእንግሊዝኛና የአማርኛ ቃለ መጠይቅ ነበር። ኢሚዲየት ቃለ መጠይቅ አርቦ ወደ መጽሐፍ እየቀየረለት ነው ኢሳት ማለት ነው እንግዲህ ግንቦት 7 ማለት ነው። እና ከመጡ በኋላ ሪሊ ከአንደበታቸው የምትሰሙትና ውጭ የሚናገሩት ለየቅል ከአንደበታቸው የምትሰሙት የሲኦል ምድር ሲኦልን በአይኔ አይቻት መጣሁ ነው ያለ። ሲኦልን በአይኔ ያየዋት ሲኦልን ነው። ታሪክ ራሱን ቧልተኛ በሆነ መንገድ ይደግማል ያልኳችሁ ለዛ ነው። አንድ ሰው ደግሞ በቅርብ ላከልኝ አንድ ዶክመንት። አክቹዋሊ ቆይቷል ከላከልኝ 4-5 ዓመት ይሆነዋል። አሁን ያነበብኩት ሰሞኑን ያነበብኩት የላከልኝ ዶክመንት አሰብን እንዳየዋት የሚል ዶክመንት ነው። በቃ ጽሁፉን እያነበባችሁት የኤርትራ እንኳን ባትሆኑ እንባችሁ ታለቅሳላችሁ። በነገራችን እዛ የሆነ በወታደር ቤተሰቦቹ ምናምን ሆነው እና እዛ የቆየ ልጅ ነው። ልጁ ኢትዮጵያዊ ነው። አይ ቲንክ ቤተሰቦች ወታደር ናቸው። እዛው ነው ያሉት ከአባቱ ጋር ያሉት ምናምን ቆይቶ ኖሯል። ከዛ በኋላ ከሄደ በኋላ ተመልሶ ነው ያያት አሰብን እና ዘ ጎስት ሲቲ ይሄ የጣረሞት ከተማ እና በቃ አሰብን እንዳየዋት ብሎ ነው የጻፈው። እኔ ባካፍላችሁ ትደነግጣላችሁ። ያን ጽሁፍ በጣም ነው ፊልም የምታደርገው። ባታቋት እንኳን አሰብን ትደነግጣላችሁ። ቧልተኛው ታሪክ ማለት እሱ ነው። በነገራችን ላይ ቧልተኛ ታሪክ ሲደገም ማለት እሱ ኖት ኦንሊ ጋዜጠኞቹ ብቻ አይደለም። የግንቦት 7 ልጆች የማዴቦ ልጆች ከመጡ በኋላ ስለ ኤርትራ ሲያወሩ
ውይ በቃ አንዳንዶቹ አስመራ ዩኒቨርሲቲ ምናምን በደርግ ጊዜ የነበሩ ናቸው። ደንበኛ የሲኦል ምልክት፣ ጭር ያለች የሽማግሌዎች ከተማ እና ታሪክ ራሱን ይደግማል። በምን መንገድ? ቧልተኛ በሆነ መንገድ። ስለዚህ የደብሪስ ልጆች ዋሽንግተን ዲሲ ከመቀሌም የገባችሁ አይዊሽ አስመራን እንዳየዋት፣ ምጽዋን እንዳየዋት፣ ማሳዋን እንዳየዋት፣ አሰብን እንዳየዋት የሚል ምጡቅ መጻጽፍ ጽፋችሁ ስታሰሙን በጆሮአችን የሚንቆረቆር ነገር እንድንሰማ እጠብቃለሁ። እሱን ነው በጠቃላይ ሌላ ነገር አልጠይቃችሁም። አሪፍ ጽሁፍ ጽፋችሁ እንዴት ዴሞክራሲ እንደመጣ፣ እንዴት ሰብአዊ መብት እንደሚጠበቅ፣ እንዴት ቴክኖሎጂ እንደዳበረ፣ እንዴት እንደተለወጠች፣ እንዴት ፓሪስ እንደመሰለች አስመራ፣ ሌሎቹም ኢኮኖሚክ ሙቭመንቱ ምኑ፣ የህብረተሰቡ ደስተኝነት ምናምን ጻፉልን እና እናንብበው። ያን አስተያየት እንሰጣለን።